ሰላም እንዴት ናችሁ የዩቲዩብ ቻናሌ ተከታታዮች? የዛሬ የህፃናት አእምሮ እድገት ከ0 እስከ 6 ወር ውስጥ የሚፈጠሩ አስገራሚ ለውጦችን እናወራለን። በመጀመሪያ የምንጀምረው ህፃን ልጅ ሲወለድ የአእምሮ በፍጥነት ማደግ ይጀምራል። የመጀመሪያዎቹ 6 ወራት ማለት ነው። በመጀመሪያው ወራት ውስጥ የሚፈጠረው እድገት ከሌላው የህይወት ዘመኑ የበለጠ ፈጣን ነው። በዚህም ጊዜ ህፃኑ የሚሰማውን የሚያየውንና የሚማረውን ሁሉ በአእምሮ ላይ ትልቅ ተጽዕኖ ያሳድራል። ዛሬ ከ0 እስከ 6 ወር ውስጥ ያሉ የህፃናትን የአእምሮ እድገት እንዴት እንደሚያድግና ወላጆች ልጆቻቸውን ለመርዳት ምን ማድረግ አለባቸው የሚሉትን ነገሮች በዝርዝር እንመለከታለን። እሺ በመጀመሪያ የምንመለከተው ከ0 እስከ 2 ወር የአእምሮ እድገት የሚለውን ክፍል ይሆናል። በመጀመሪያው ወራት ህፃኑ ዓለምን መማር ይጀምራል። ድምጾችን መስማት፣ መለየት፣ ፊቶችን መመልከት ይጀምራል። የእናቱን ወይም የአባቱን ድምጽ ሊለይ ይሞክራል። ይህም የመጀመሪያው የአእምሮ እድገት ምልክት ነው። በዚህ እድሜው ከህፃኑ ጋር መነጋገር በጣም ጠቃሚ ነው። ቀለል ያሉ ቃላትን ህፃኑ ፊት ማውራት፣ ፊት ለፊት መመልከት፣ መዝሙሮችን መዘመር፣ ታሪኮችን መናገር የህፃኑን አእምሮ ይበልጥ እንዲነቃቃ ያደርገዋል። በመቀጠል የምናየው ከ2 እስከ 4 ወር የአእምሮ እድገት የሚለውን ክፍል ይሆናል። ህፃኑ ከ2 ወር በኋላ ነገሮችን በተጨማሪ መመልከት ይጀምራል። ቀለሞችና እንቅስቃሴዎችን መከታተል እንዲሁም ፈገግታን ማሳየት ይጀምራል። በዚህም ጊዜ ቀላል መጫወቻዎችን መጠቀም ለኛ ይጠቅመናል። ሙዚቃ መስማት፣ መዝሙር መዘመር የህፃኑን የአእምሮ እድገት ይጨምራል። ማህበራዊ ወይም ደግሞ የስሜት እድገት ባህሪያት የምንላቸው ሲታቀፉ ወይም ድምጽ ሲሰሙ ዝም ማለት፣ ፊትን ትኩር ብሎ መመልከት፣ ሰው ወደ እነሱ ሲጠጋ የመደሰት ስሜትን ማሳየት፣ ሲያጫውቷቸው ወይም ፈገግ ሲሉላቸው የፈገግታ ስሜቶችን ማንጸባረቅ፣ እነዚህን የምንላቸው የስሜት እድገት ባህሪያት እንላቸዋለን። ቋንቋ የተግባቡት እድገት የምንላቸው ደግሞ ከማልቀስ ተጨማሪ የሆኑ ሌሎች ድምጾችን ማሰማት፣ ለምሳሌ እንደ አይነት ቃላትን መጠቀም፣ ጎላ ያሉ ድምጾችን ሲሰሙ ምላሽ መስጠት የመሳሰሉት ይገኛሉ። የአእምሮ እድገት ባህሪያት ምንላቸው መማርን፣ ማሰብና ችግር መፍታትን የምናጎለብታቸው ደግሞ ሰዎች ሲንቀሳቀሱ በትኩረት መመልከት፣ ወደ አሻንጉሊቶቻቸው ለብዙ ሰከንድ መመልከት። ሁሌም ቢሆን ለህፃናት የምንጠቀማቸው የመጫወቻ አይነቶች በጣም ከለርፉል እና ትኩረት የሚስቡ መሆን መቻል አለባቸው። ሌላው ደግሞ የምናየው የአካልና የእንቅስቃሴ እድገት ባህሪያት እንላቸዋለን። እነዚህ ደግሞ የምንላቸው በሆዳቸው ስናስተኛቸው ከጭንቅላታቸው ቀና ማለት ወይም ደግሞ አንገታቸውን ከፍ ማድረግ፣ በሁለቱ እጆቻቸውና እግሮቻቸውን ማንቀሳቀስ፣ እጆቻቸውን መዘርጋት፣ እቃ ለመቀበል መሞከር ወይም ደግሞ እጆቻቸውን ወደኛ መዘርጋት። በቻናላችን ትምህርት እያገኙ እንደሆነ ተስፋ እናደርጋለን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ይሄ መረጃ ለሌሎች እናቶችም እንዲደርስ ሼር ያድርጉልን። እናመሰግናለን። በመቀጠል የምናየው ደግሞ ከ4 እስከ 6 ወር የአእምሮ እድገት የሚለውን ይሆናል። ከ4 እስከ 6 ወር ሲደርስ ህፃኑ ነገሮችን መያዝ ይጀምራል። የአካባቢውን ነገሮች በተጨማሪ ለማወቅ ይሞክራል። እንዲሁም ሰዎችን መለየትና መሳቅ ይጀምራል። ይህን ጊዜ የአእምሮ እድገት እጅግ በጣም አስፈላጊ ነገር ነው። በአፋቸው ውስጥ ያገኙትን ነገር በማስቀመጥ ምንነታቸውን መመርመር ይጀምራሉ። የሚፈልጉትን አሻንጉሊት ለመያዝ ለመጫወት ይሞክራሉ። ከጠገቡም በኋላም ተጨማሪ ምግብ አለመፈለጋቸውን ለማሳየት አፋቸውን ይዘጋሉ። ይህን ስንል ደግሞ ሁሌም ማስታወስ ያለብን ከ6 ወር በታች የሆነ ህፃን ከእናት ጡት ወተት ተጨማሪ ምንም አይነት ምግብ እንደማያስፈልገው ማወቅ መቻል አለብን። በመጨረሻም የምናየው የአእምሮ እድገትን ለመጨመር የሚጠቅሙን 5 መንገዶችን እናያለን ማለት ነው። ከህፃኑ ጋር መነጋገር። ህፃኑ ድምጽ በመስማት ቃላቶችን መማር እንዲጀምር ስለሚረዳን ከህፃኑ ጋር መነጋገራችን ዋናና ወሳኝ ነገር ነው ማለት ነው። ሙዚቃ ወይም ደግሞ መዝሙር እንዲሰማ ማድረግ። እነዚህ ቀላል ሙዚቃዎች ለአእምሮ መነቃቃት ይረዱታል። መጫወት ህፃኑ አዲስ ነገሮችን ለመማር እንዲዘጋጁና ችግር መፍታትን እንዲለምድ ያደርገዋል። ፊት ለፊት መመልከት። ህፃናት ሁሌም ቢሆን ፊት ለፊት መታየትና አይን መታየትን ይፈልጋሉ። ፍቅር ማሳየት፣ መያዝና መንከባከብ የአእምሮ እድገትን እንዲጨምር ያደርገዋል። ሁሌም ቢሆን በመጀመሪያው 6 ወራት የህፃናት አእምሮ እድገት በጣም ፈጣን ነው። ወላጆች በቀላሉ የሚያደርጓቸው ነገሮች ህፃኑን አእምሮ እንዲያሳድግ ይረዱታል። ተጨማሪ የህፃናት እድገት ቪዲዮዎችን ለማግኘት ሰብስክራይብ አድርጉ እና ይህን ቪዲዮም ከሌሎች ወላጆች ጋር በማጋራት ተወያዩ።